ወላይታ ሶዶ ሁለገብ ስቴዲየም ውስጥ እገኛለሁኝ ከታህሳስ 3 እስከ 5 ድረስ ለ3 ተከታታይ ቀናት የተዘጋጀው ታላቅ መንፈሳዊ ኮንፈረንስ ሊካሄድ ጥቂት ቀናቶች ቀርተዋል። ሃኢሃሳቲያን ወላይታ ሶዶ ስቴዲየም ያግዶን በታይስ ዋው አይበሎ ኢላሃጌ ሶሆይ ታህሳስ ሄዛፕ ዶምድ ኢቻሻ ጋከነው ማላሊሲያ ኩሽያ ዶናን ወትሲያ ጦሳ ቦንቾይ ቆንጫናነስ አገ አደባባይ ታሳሴ ሄዛፕ ዶምዲ እቻሻ ጋከነው ዲያ ጋላሰቱን በጣም አሰውባይ ማላለትዩ ጦሳ ቦንቾይ ቆንጪው ሰግደናነስ አደባባያን ጠላሂያ ዝንእስድ ሹካና ዝንእስድ ያጋቱን ዝንእስድ ጎራአና ሶዶ ከተማ በካሬራ ዲያጌቲ ሁምቦን ወላይታ ሶዶ ዙሪያን አራካን ጉኑኖን ባለን ደያጌቲ ሾኔን ደያጌቲ ሃዳሮን ደያጌቲ ዱማ ሃሆቢታን ደያጌቲ ኡባሳን ደያጌታ ኢንተርኔት ሾባስ አገ አደባባይ ጦሳ ቦንቿ በዮሳ እንደምትመለከቱት ድንቅ ነው። ስቴዲየሙ በጣም ያምራል። በዚህ አደባባይ የእግዚአብሔርን ክብር እናያለን። ጌታ ይባርካችሁ። ከታህሳስ 3 እስከ 5 ድረስ ለ3 ተከታታይ ቀናት ወላይታ ሶዶ ሁለገብ ስቴዲየም ድንቅ የሆነ የእግዚአብሔር መገለጥ ይሆናል። በነገራችን ከኮንፈረንሱ ጋር ተያይዞ ስፖርት ለጤንነት ወንጌል ለህይወት የተሰኘ አስደናቂ ዝግጅት ከ3ቱ ቀናቶች በአንዱ ይደረጋል። አደባባይ ላይ እየተንቀሳቀሰን የምንጸልይበት ስፖርታዊ እንቅስቃሴዎችና የተለያዩ ድንቅ የሆኑ ዝግጅቶች ይደረጋሉ። አይተን ማናውቀው ነገር እናያለን። እግዚአብሔር ከኛ ጋር ነው። አትደንግጡ።